አብዛኛው ተማሪ የ297 የ298 እና የ299 ያመጡ ተማሪዎች ጉዳይ በጣም ብዙ ያነጋገረ ነው። ምክንያቱም 297 አምጥቶ በጣም ከባድ ነው አይደል? ከ300 በ3 ማርክ መውደድ 298 299ም ተመሳሳይ ነውና እዚህ ጋር በተያያዘ የምላችሁ ነገር ይኖራል። በ2019 ዓመተ ምህረት ፕራይቬት መማር የምትፈልጉ ደግሞ ማወቅ ያለባችሁን ነገር የምነግራችሁ ይሆናል ማለት ነው። ከቪዲዮ መጨረሻ ላይ ያንዳንዱ ነገርም ትሰማላችሁ። ማንኛውም ሰብስክራይብ በማድረግ አዳዲስ መረጃዎችን ማግኘት ትችላላችሁ። መረጃውን የምነግራችሁ ይሆናል። መጀመሪያ ግን የምነሳው 297 298 እና 299 ላመጡ ተማሪዎች እዚህ ጋር ስክሪኑ ላይ ይመልከቱት። ይሄንን መስከረም 2 2018 ዓ.ም ነው ሁሉም ዩኒቨርሲቲዎች የተላከ ደብዳቤ ነው። ኢንተራንስ ተለቆ ብዙ ተማሪዎች ቅሬታ አቅርበው ነበረ። 297 ነጥብ ሁላ የወደቀ ተማሪ ነበረ። 299 ነጥብ ምናምን አምጥቶ ሳያልፍ የቀረ ነበረ። በዛ ምክንያት እንግዲህ ለትምህርት ሚኒስቴር ቅሬታ ስለበዛ ትምህርት ሚኒስቴር አንድ ውሳኔ አሳልፏል ማለት ነው። በዚህ ዓመት ተግባራዊ ይደረግ አይደረግ አላውቅም። ምናልባት ተማሪዎች ዝምታን ካልመረጣችሁና ቅሬታ ለማቅረብ ከሞከራችሁ ትምህርት ሚኒስቴር ሊመለከተው ይችላል። ቅሬታም ሳታቀርቡ ምናልባት እንደዚህ አይነት ውሳኔዎች ሊወሰኑ ይችላሉ። ይህንን ስክሪን ላይ እንደምታዩት ጉዳዩ ይላል ለሁሉም ዩኒቨርሲቲዎች ነው ባሉበት። ምክንያቱም ይህን ውጤታችሁ ይዛችሁ የምትሄዱት ወደ ዩኒቨርሲቲ ስለሆነ ዩኒቨርሲቲዎች ይህንን ማወቅ ስለሚኖሩ የ2018 የትምህርት ዘመን ወደ ከፍተኛ ትምህርት መግቢያ ውጤትን ይመለከታል ይላል። የትምህርትና ስልጠና ፖሊሲ ተማሪዎች ወደ ቀጣይ የትምህርት ደረጃ ለመዛወር 50% እና ከዛ በላይ ማምጣት እንዳለባቸው ይደነግጋል ይላል። በዚሁ መሰረት 2017 የትምህርት ዘመን እዚህ ጋር ማስተዋል ያለባችሁ 2017 ተፈታኞች 2018 ላይ ወደ ዩኒቨርሲቲ ሲገቡ የወጣው ህግ ነው ማለት ነው። ይሄ ሁለተኛ ደረጃ ትምህርት ማጠናቀቂያ ሰርቲፊኬት 12ኛ ክፍል ፈተና በአማካኝ ውጤታቸው 49.5 እስከ 49.99 በመቶ ያመጡ ተማሪዎች ውጤታቸው ወደ 50% የሚጠጋጋ በመሆኑ 49.5 እና ከዛ በላይ ውጤት ያስመዘገቡ ተማሪዎች ዝቅተኛውን 50% የማለፊያ ነጥብ ያሟሉ ሆኖ የተወሰነ መሆኑ ታውቆ ወደ ከፍተኛ ትምህርት ተቋማት በመግባት መማር እንዲችሉ ተገቢውን ሁሉ እንዲፈጸም አሳስባለሁ ይላል። ፕሮፌሰር ብርሃኑ ነጋ ናቸው ፈርሞት ለሁሉም ዩኒቨርሲቲዎች የላኩት ማለት ነው። ስለዚህ እዚህ ጋር እንደሚታየው 49.5% ማለት 297 ጀምሮ 49.9 ማለት ደግሞ 299 ነው እና ከ297 እስከ 299 ያሉ ተማሪዎች ውጤታቸው ተጠጋግቶ ወደ ዩኒቨርሲቲ እንዲገቡ ነው የተደረገው እና በ2017 ዓ.ም የ12ኛ ክፍል የወሰዱ ተማሪዎች ናቸው እንደዚህ የተደረገው። ስለዚህ በመሆኑ 49.5 ከዛ በላይ ያመጡ ተማሪዎች መግባት ይኖርባቸዋል ማለት ነው። ትክክለኛ ነገር ነው። ስለዚህ በውሳኔው መሰረት የተደረገው ምንድነው የዩኒቨርሲቲ መግቢያ ወደ 297 ነው ዝቅ እንዲል የተደረገው ማለት። ስለዚህ ከ297 በላይ ያመጣ ተማሪ ቀጥታ ወደ ዩኒቨርሲቲ ገብቶ እንዲማር ተወሰነ ማለት ነው። ይሄም የተደረገው ብዙ ቅሬታዎችና የውጤት ተበላሽቶብናል የሚሉ ቅሬታዎች በመቅረባቸውና 299.99 አቀማመጡ በነጥብ በጣም አሰቃቂ ስለሆነ መጠጋጋት ስላለበትና ተጠጋግቶ ወደ 299 የነበረው ወደ 300 በቃ ማለፊያውን ነው። አሁን 299 ያመጣውን እንዲጠጋጋ ነው ፐርሰንቱ እንዲጠጋጋ ከተደረገ በኋላ ማለፊያው 297 ሆኖ ዝቅ እንዲል ነው የተደረገው ማለት ነው። ያለው ነገር ይሄ ነው። ስለ ሪሜዲያል ጉዳይ በ2019 ስላለው ነገር ባለፉት ቪዲዮዎች አሳይቻችኋለሁ ወይም ደግሞ እንዴት እንደሚያዝ ነግሬያችኋለሁ። እዛ ተመልሳችሁ ማየት ትችላላችሁ። አሁን ግን ሁለተኛው ነገር ምንድነው ፕራይቬትን ይመለከታል። በ2018 ዓ.ም ፕራይቬት ለመፈተን ያሰባችሁ በዚህ ነገር ሰፋ ያለ ቪዲዮዎች ይመጣሉ ከሪሜዲያል ማለፊያ መቁረጫ ውጤት ከታወቀ በኋላ። ግን ፕራይቬት ለመፈተን አንደኛው መስፈርት ምንድነው? ዋናው ነገር 12ኛ ክፍል ተፈታኝ መሆን ብቻ ነው። 12ኛ ክፍል ተፈትናችሁ አለፋችሁም አላለፋችሁም ፕራይቬት ሞልታችሁ መፈተን ትችላላችሁ። ፕራይቬት የሚሞላው ደግሞ ትምህርት ሚኒስቴር ይፋ በሚያደርግበት ጊዜ ነው የሚሞላው። ስለዚህ ለመፈተን መስፈርቱ ምንድነው? በቃ 12ኛ ክፍል ተፈትናችሁ ሰርቲፊኬት ካላችሁ በቂ ነው ማለት ነው፣ መፈተን ትችላላችሁ። ስለዚህ ሌላ የሚያስፈልገው ነገር የለም። የሪሜዲያል ውጤትን በተመለከተ በ2018 የተፈተናችሁ ተማሪዎች ውጤታችሁ በሚቀጥለው ሳምንት ይፋ እንደሚደረግ ይጠበቃል። እስከዛ ድረስ በትዕግስት እንድትጠብቁ። የ2018-19 የሪሜዲያል መቁረጫ ነጥብ ግን አልፈው እንደነገርኳችሁ ነው። ከፍተኛው ሊሆን የሚችለው 240 ነው። ዝቅ ካለ ከ220 እስከ 230 ለወንዶች፣ ለሴቶች ደግሞ ከ210 እስከ 220 ባለው ሬንጅ ውስጥ ወይም ደግሞ በዛ ባለው ሬንጅ ውስጥ ይሆናል ማለት። ስለዚህ በዛ መልኩ ራሳችሁን እንድታዘጋጁ ይሁን። ስለ ቅሬታ ማቅረብ ከፈለጋችሁ ትምህርት ሚኒስቴር ይፋ አድርጓል። ቅሬታ ማቅረብ ትችላላችሁ። ውጤታችሁን ገብታችሁ ባያችሁበት ሊንክ ከታች በኩል አለና እዛ ውስጥ ኮምፕሌንት የሚል አለ። እዛ ላይ ገብታችሁ ኮምፕሌን ማቅረብ ትችላላችሁ። ማድረግ ያለባችሁ ነገር አድርጉ። ግን ኮምፕሌን ማቅረብ ከከበዳችሁ ወይም ደግሞ እንዲሰራላችሁ ቪዲዮ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። ኮምፕሌን አቀራረቡን የምሰራላችሁ ነው ማለት ነው። ለአሁኑ ግን ስለ 297 298 እና 299 ያለው ነገር ይሄ ነው። ይሄ ዋስትና አይሆንም፣ ሊፈጸም ይችላል ወይም ትምህርት ሚኒስቴር በቃ ሊተወው ይችላል። 300 ነው ሊል ይችላል። ግን ምናልባት ከተቀየረ ተስፋ እንዳትቆርጡ ከ297 በላይ ያላችሁ ተማሪዎች ማለት ነው።